ጤና ይስጥልኝ ኋልማት። ሄሎ ኋልማት፣ ከመብራት ኃይል ነበር ምን ደውሎ? አረ መብራት ኃይሎች ምን እንረዳችሁ? ቆይ እናንተ ምን እየሰራችሁ ነው? እኛ ጋር ውሃ ከጠፋ 3 ቀን አለፈው። አዎ የእናንተ መስመር በጣም አስቸጋሪ ነው። ሰራ ነው እምቢ አለ። ደግመህ ስራው ታዲያ የእንግዲህ ልጅ እናንተ በቃ ጉቦ ካላያችሁ አትንቀሳቀሱማ። አዎ ቀስ በል አባ ተቆጣኝ እኮ። ዝም በል ለእናንተ እንኳን ቁጣ ዱላ ያንሳችኋል። አይ በቃ እናንተም ፊት ሲሰጣችሁ ቄት ትጠይቃላችሁ። እንደው መብራት ብልጭ ድርግም ማድረግም ስራ ነው ለእናንተ። ይሄኔ እኮ እናንተ አታፍሩም እኮ እንዳሰቡ ደሞዝ ትጠይቃላችሁ። ለእናንተ ደሞዝ አይደለም እንዴ በርበሬ ነበር ማጠን። በርበሬ ከላይ እስከታች በርበሬ ማጠን ነው እናንተ። ሰውዬውን ወሬውን ትተህ ውሃውን ትለቀዋለህ ወይስ አለቀውም? እንበፉት ሄሎ አተ ፋራና እንዴ አታያሌው የመብራት ሄሎ መስመር ልቀቅላቸው። ሄሎ አይናችሁን አጥፉ። አሁን የነ ጳውሎስን ድራማ በምን ላይ ነው? ጤና ይስጥልኝ ኋልማት። ኧረ ተው የኛ ሰፈር ውሃ የሚባል ነገር ናፈቀን። መቼ ነው? ዛሬ ነው? ነገ ነው? ውሃዋንማ ያው ነገ ነው። ደግሞ እርግጠኛ ናችሁ ነገ ትመጣላችሁ? አዎ ችግር የለውም ነገ እንመጣለን። እንግዲህ አደራ። አዎ ነገ እንመጣለን። የት አካባቢ ነው ሰፈሩ? አርባ ምንጭ። ምን? አርባ ምንጭ? አዎ አርባ ምንጭ ይለኛል። አርባ ምንጭ ካለ ቧንቧ ምን ይሰራል? ጤና ይስጥልኝ ኋልማት። ኧረ ተው የኛ ሰፈር ውሃ የሚባል ነገር ከጠፋ 6 ወር ነው። አዎ 01 አካባቢ ያለው ሰፈር ነው። አዎ 01 ጋር ያለው ሰፈር ይሄ ውሃ የሚባል ነገር ከጠፋ 6 ወር ነው። እኛ ራሱ ገላችንን ከታጠበን 5 ወር ነው። ንሻ ምን ትለናለህ? ግማታም ምን በቃ ታስቡ። ሰሞኑን መጣን እናስተካክለዋለን። አይደለም ዛሬውኑ መጣችሁ እንድታስተካክሉት ነው የምንፈልገው። ማን ፍላጎትሽን ጠይቀሽ? በቃ ሰሞኑን መጣን እናስተካክለዋለን። ዛሬ አመጡም? ዛሬ አችሉም? አዎ አንችልም። እንግዲህ አስጠብቁ። ተሰብስበን በሰልፍ እየመጣንላችሁ ነው። እነማ? የኛ ሰፈር ሰዎች። ይሄ 6 ወር ገላችሁን ያልታጠቡት? አዎ በናዝሬቱ ጌታ ኢየሱስ ክርስቶስ ስም። በቃ አሁንማ ደረስን። የት? እናንተ መስሪያ ቤት። ፖሊስ ነው የምጠራው። ፖሊስ አይደለም ፖሊስ፣ ወታደር ጥራ። ጤና ይስጥልኝ ኋልማት። ምን ልርዳው? ቆይ እናንተ ግን ምን ሆናችሁ ነው ቅዳሜና እሑድ ጠብቃችሁ ውሃ የምታጠፉት? ይረጋጉ ደመኛችን። በቃ ይሄ የሚስተካከል ችግር ነው እናስተካክለዋለን። አይ ስለገረመኝ እኮ ነው። ቅዳሜና እሑድ ጠብቃችሁ ውሃ የምታጠፉት ነገር ምንድን ነው? ምን ይባላል? ዘ ዊኬንድ። ጤና ይስጥልኝ ኋልማት። ሄሎ ኋልማት፣ ውሃችን እኮ ቀረ። የሰፈር ነው? ቦሌ። አዎ ታዲያ ምን ችግር አለ? እንለቀዋለና። ሪሊ አይ ስዌር ቱ ጋድ አሁን ምንም ለቀው። አታያለው። አቤት። ምን አባውና ነው ቦሌ ሰፈር አይዘጋው? እግዚአብሔርን ተሳስቼ ነው። አይሿ በስተት። ቴንክ ዩ ሶ ማች። አሁን ትለቁታላችሁ? ኦልሞስት 10 ሚኒት አሁን ይመጣል። ቴንክ ዩ። ኦኬ ባይ። ጤና ይስጥልኝ ኋልማት። ኧረ እባካችሁ ውሃውን ልቀቁልን። የሰፈር ነው? ገንደ ጫካ። ምን ጆሬ ነው? ገንደ ጫካ። አዎ ደሞ ጫካ ውስጥ አልልቀቅ። አቤት። ጆሮ ላይ ነው የዘጋው? አዎ። ለምን? እኔ እንጃ ምንም አልጠምከኝ። ምን ማለት ነው እንዴ? በእናንተ ምክንያት እኮ የገንደ ጫካ ህዝብ ተሰቃየ። አሁን ራሱኛ ሰፈር ውሃ ከጠፋ 7 ወር ነው ብቻ። ምን ማለት ነው? እኔ የምለው ከዚህ በፊት ውሃን ለቅላችሁ ነበር ነው? ካዲያስ? አታያለው። አቤት ቦስ። ና። አቤት። ከስራ ተባረረ እንዴ ቦስ? ምን አደረኩ? አንተ ዘላለም አለም ማትሻሻል ሰውዬ። እኔ ውሃ ምን ሆኖ አይሎ የቀነሰው ነው? ለካ አንተ ጫካ እየለቀቅኩ ነው። ኧረ ቦስ አይለምደኝም በቃ። ታኒ ከቢት ያንት